ነገን ለማስተካከል ስለሆነ እኮ ትናንት ሲያመሰግኑ የነበሩ ሰዎች ናቸው። ተው በቃ ነገን ለማስተካከል ስለሆነ ላይክ እኔ ጋ ኖርማል ሆናችሁ እኔ ጋ ምንም ነገር ጣት አይኖራችሁ የሆነ እኔን እንትን ለማለት የሆነ እኔን ለማዝቀጥ እሱ አልተጀመረ። አሁን አይደለም ከበፊትም ጀምሮ ነው። መሄድ እንደፈለጋችሁ የፈለጋችሁትን ሁኑ። አይ ዶንት ኬር፣ አይመለከተኝም። እኔ የምኖረው በሰው ሳይሆን በራሴ ነው። አንደኛ ነገር ማወቅ ያለባችሁ ነገር እከሌ ሰማ ለከሌ ሄደ እከሌም እንደዚህ ምናምን አይደለም። ልንገራችሁ ስሙ ሌላ ሰው ከዛ ሌላ ሰው ላመዳለሁ። ከዛ ያኛው ሰው ሲሄድ ደግሞ ሌላ ሰው ላመዳለሁ። ደግሞ ሌላ ሰው ነው መሰለኝ ሚዲያ ገባችሁ? ስለዚህ አንዳንድ ሰዎች አትበሽቅጡ፣ አትውረዱ፣ አትዝቀጡ። እኔ ከፈለጋችሁ ለምን እንጦሮጦስ አትገቡም? አይመለከተኝም። መጀመሪያም ቢሆን መድኃኒዓለም ፈጣሪ ነው እንጂ ያገናኘን እኔም እናንተን ፈልጊያችሁ አይደለም ያገኘኋችሁ። ሰው ለፋሚሊ ክብር ሲኖረው አንድ ሰው ማክበር ለዛ ለሰው የሆነ ነገር ሊኖራችሁ ይገባል። ብዙ ነገር አብሮ ያለፈ የተራመደ ሰው ብዙ ነገር መባባል አያስፈልግም። ስለዚህ ኦዲየንስ እናንተኞች ደግሞ እንደዚህ ለምንድን ነው እንደዚህ የምታረጉት? ለምን እንደዚህ ያረጋችሁ? ለምን ይሄንን ፖስተታችሁ? ለምን ይሄንን አትበሉ። ምክንያቱም በእናንተ በላይ ያለው እኔ ነኝ እና ልክ እንደተላካችሁ ነው የሚመስለው። ስሙኝ እሺ፣ እንድትሰሙኝ ነው ፈልገው። ልክያችሁ የሆነ ነገር በሉ እንደተባላችሁ ነው የምትመስሉት። ስለዚህ አንድ ሰው ሄደ፣ አንድ ሰው የሆነ ሰው ፖሰተ፣ አንድ ሰው የሆነ ነገር ተናገረ፣ አንድ ሰው የሆነ ሰው ጋር ታየ፣ አይ ዶንት ኬር። ምን አገባኝ እኔ ምን አገባኝ እና ምን አገባኝ እና እኔ ግምጃ ምን ጥልቅ አደረገኝ? ምን ጥልቅ አደረገኝ? አይመለከተኝም። ስለዚህ ኑ ኧረ በመቤቴ ወይ ፕራንክ ነው እንዴ ምናምን አትበሉ፣ አትሽለጥለጡ። ከተከተልሽ ተከታይ፣ ካልተከተልሽ ካልፈለግሽ ኮተትሽን ይዘሽ መውጣት ትችያለሽ፣ ማንም ቢሆን። እኔ ግምጃ ተከተሉ ብዬ ምሽለጠለጥ ወይ ደግሞ እምልመጣመጥ አይነት ሴት አይደለሁም። ገባችሁ አይደለም? በራሴ እንጂ የምኖረው በእናንተ አይደለም የምኖረው። ማወቅ ያለባችሁ ነገር ቢኖር አየዋችሁ ቀርባችሁ እኔነቴን አጣርታችሁ ለመግደል እንጂ የምትመጡት ማንም እኔን ለመጥቀም በውስጥ የመጣ ሰው የለም። ገባችሁ አይደለ? ትመጣላችሁ፣ ልክ መልካምነቴን ስታዩ ሸርተት ትላላችሁ። ይሄ አሁን አይደለም ልምድ ነው። እኔ በእኔ ህይወት ላይ የተለመደ ነገር ነው። አሁን ላይ ተራ ብሎ የተተወ ነገር ነው። ግን ደግሞ ማወቅ ያለባችሁ ነገር ጫው ሲበዛ ይመራል። ጫውም ሲበዛ ይመራል። ማከብራችሁ እኔም ከእናንተ ስር ነው የወጣሁት ብዬ እንጂ እንደማንም ዘገም ተንኩኝ ጨዋታዬን ተጫውቼ የምሰራውን ጥቅሜን አግኝቼ መውጣት እችላለሁ። እንደ ህፃን ልጅ ሲያሻኝ ደግሞ እንደ ውሪ ሲያሻኝ እንደ ትልቅ ሰው ሲያሻኝ እንደ መካሪ እየሆንኩኝ እናንተ ጋር አልበክትም ነበረ። ግን ደግሞ እኔም ከእናንተ ማን ነው የወጣሁት? ማንም ጋር ምንም ከኔ ጋር ምንም ግንኙነት የሆነ ጠብ ምንም ሳይኖራችሁ ሄዳችሁ እንደፈለጋችሁ የምትሆኑ ልጆች እንደፈለጋችሁ መሆን ትችላላችሁ። ገባችሁ አይደለ? ባሏን ጎዳው ብላ እንትኗን በእንትን ወጋችሁ የሚባል አባባል አለ። ድሮ ምን ሰው ጋር ተራገጡ ስትሉ አንዱ ከአንደኛው ጋር ስትቃቃሩ አንደኛው የአንደኛውን ፎቶ ሲጀምሩ ነው የምለው ሁሌም። እኔ ስናገር ግን ልክ እንዳስመሳይ ነው የምታየው። እኔ ያላቅም ከላይ የተሰጠኝ ነገር ነው መሰለኝ። አስመሰላችሁ ውደዱኝ አለለም፣ ቅረቡኝም አለለም፣ አድርጉልኝም ልጅም አይደለሁም። የምናገርም ልጅ የማስከፋም ልጅ አይደለሁም። ማወቅ ያለባችሁ ነገር ሰው የሆነ ሰው ከሆነ ቦታ ላይ መራቅ ሚዛኑን ማንሳት ፈለገ ጭልጥ ነው ማለት ያለበት። የሆነ ሰው አቴንሽን ለመሳብ ብሎ ግዴታ ሌላ ቦታ ላይ ሄዱ የሆነ ነገር ማድረግ የለበትም። ለእኔ ሳይሆን ራሳችሁን ነው የምታዘቅጡት፣ ራሳችሁን ነው የምታረክሱት። ምክንያቱም ትናንት ሲያወጡም ሲያስለቅሷችሁም ሲያባሏችሁም የነበሩት እነሱ እንጂ እኔ ግምጃ አይደለሁም።
የሰው ልጅ ማለት ህሊና ቢኖራችሁ ኑሮ አሳልፎ የሰጠውን እኔን ሳይሆን አሳልፎ የሰጣችሁን ነበር የምትወጉት። የወጋ ቢረሳ የተወጋ ይረሳም የሚባል አባባል አለ። ትናንትና ያለው የግምጃ አይደለም በየቦታው ፎቶአችሁን ያወጣሁት። ዙሮ መግቢያው ጭራሮ እኔ ላይ ሆነ እንትናችሁ እና ብቻ ይመቻችሁ። ግን አትንኩኝ፣ አትድረሱብኝ። እኔ አልደርስባችሁም። በቃ የመረኝ ነው። መድኃኒዓለም መታችሁ መሄድ ከፈለጋችሁ መሄድ ትችላላችሁ። ዛሬ በዚህ ሰዓት በዚህ ችለት እሺ፣ ስራዬ የሚያስከብረኝ ስራዬ የሚያኖረኝ እንጂ እናንተ ስለተከተላችሁኝ አይደለም የምኖረው። እሺ እኔ ግምጃ ድሮ እኔ ሳውዲ ያለው አዳኞቹን ያኔን ስፍስፍ ብለው ያኔን ድንቅጥቅጥ ብለው እንዲህ ስስት ብለው ልይ ነበረ። ዛሬ ላይ ሁሉም የሆነ አቅጣጫ ሲያገኝ በየስርቻው መግባት ጀመረ። መበታችሁ ነው። እሺ መበታችሁ ነው። ከስማችሁ ስር የኔን ስም አድርጉልኝ ብዬ አይደለም ብያችሁ አይደለም የምታረጉት። በስ አይደለም ከነገርኩት እነግርሻለሁ እስከ ጥግ ድረስ ሁልሽንም። ከሰማሽ ተሰሚያለሽ፣ ካልሰማሽ ደግሞ ረበሽሽን ታቆሚያለሽ። እኔ ታወራፉ ባልኩ ቁጥር እኔ የሚሰማኝ ሰው ነው የምፈልገው። ስራዬን እንድሰራ ነው የምፈልገው። በጣም ይሰለቻል እኮ ማሮቼ፣ በጣም ነው የሚሰለቸው። በጣም ነው ቋቅ የሚል ወላዲትን ደግሞ ራሱን ተፈላጊ ነኝ ብሎ እንደሚያስብ ሰው የሚያስጠላ ሰው የለም። የሚያስጠላ ሰው ገብርኤልን እኔ ተፈላጊ ነኝ ብዬ ካሰብኩኝ በጣም ነው የሚደብረው። እንዴ ነውር ነው። በጣም ነው የሚያስጠላው። መከባበራችን ነው የሆነ ነገር ሳይሆን መከባበር ይሻላል። ሂዶ በየኮሜንቱ የማይሆን ነገር ከመጻፍ ሰው ጋር ሂዶ የማይሆን ነገር ከመውራት በቃ ኖርማል፣ ጥሩም መጥፎም ጊዜ ያሳልፈናል። በቃ ግልል የራስን ህይወት ልኑር አይደል? የራሳችሁን ህይወት ኑሩ። ግን ደግሞ እኔ ሜንሽን የምደረግበት ስራ አትስሩ። በጣም አበዛችሁት። በጣም ለመቼው ብልንገራ ያን ሰው ደግሞ ይበልጥ የሚፈልገው ሰው አለ። እናንተ ራሳችሁ እንደተፈላጊ ስታዩ እኔን ይበልጥ የሚሳሳልኝ ሰው አለ። አሁን ላይ ለእኔ የማላወራቸው ልጆች ለእኔ ክብር አላቸው። እኔን የሚያወሩ ልጆችና የማላወራቸው ልጆች ልዩነት አላቸው። በስስት የሚያዩ እኔን አንድ ቀን ከውርተውኝ የማያውቁ ልጆች ናቸው። ስለዚህ አትበሽቅጡ፣ አትዝቀጡ። መሳደብ ከፈለጋችሁ ልትሰርቡ ይፈልጋችሁ ከሆነ መሳደብ ትችላላችሁ። ምክንያቱም እኔ ግምጃ ነኝ፣ ስንቱን ነገር ችያለሁ። ያጎረስኩትም ነክሶኛል፣ እንኳን አይደለም ያላበላኋችሁ። ስለዚህ መሳደብ ከፈለጋችሁ ይኸው ክርስቶስን ድንግል ማርያምን መሳደብ ትጀምራላችሁ። ግን ደግሞ በየኮሜንት እየሄዳችሁ የማይሆን ነገር አትጻፉ እሺ። እና እዚህ መሀል አትቆሳሰሉ። በቃ እኔ ነኝ አይደለም ማገናኛችሁ። እኔ ስገባ ነው አይደል ላይፍ ላይ የምትገናኙት። ኪያና ብሌን ምን ቀን ተገናኝታችሁ? አንድ ቀን ተገናኝታችሁ አታውቁም። ከምንም በላይ መከባበር ይበልጣል። አንዲቱ አታውቂያትም። እላፊ ሁሉም የራሱን ፎቶ አይደለም የሚያወጣላችሁና የሚያሳያችሁ፣ የተለያየ ሰው ፎቶ ነው። ግማሹ እውነተኛ ፎቶ ቢያወጣ፣ ግማሹ የራሱን ፎቶ ደብቆ የሌላ ሰው ፎቶ ነው የሚያወጣላችሁ። በትክክል እንኳን ተያይታችሁ የማትተዋወቁ ልጆች አትበሻሸቁ። መከባበር ይበልጣል። አዳኞቹ ማለት ደግሞ እምነት፣ ሃይማኖት፣ ዘር፣ ምንጥቅርሴ የሚባል ነገር የለም። አንድ ነን። ሰው የሚወደንም ሊበትነን የሚፈልገው በአንድነታችን ነው። ስለዚህ ሰው ላይ አትድረሱ። ከደረሱባችሁም ተዋቸው። ንቆ እንደመታው የሚያም ነገር የለም። አንዳንዴ ዝም ስትሏቸው አንዳንድ ሰዎች ለምን ተው ብለው ውስጣቸው ይናደዳል። ስለዚህ ንቆ መተውን የሚያክል ነገር የለም። ንቃችሁ ተው። ስራ ልስራበት፣ ስራ መስራት ፈልጋለሁ የምትሄዱ ሰዎች ደግሞ ነገር አትኮርኩሩ። ትናንትም እኔ ተጣሉ ብዬ አይደለም። አንድ ማወቅ ያለባችሁ ነው፣ በራሳችሁ ስሜታዊ የሆናችሁ እየተነጋገራችሁ ራሳችሁ ነበራችሁ ስትጣሉ የነበራችሁት። ዛሬ ራሳችሁ ታረቃችሁ። ስለዚህ በዛ መሀል ደግሞ ግምጃ ምን ጥልቅ አደረጋት? አይመለከተኝም። እና ደግሞ ስክሪንሹት እያደረጋችሁ ከልዬ የጻፈችውን ኮሜንት ከልዬ ሰደበችሽ ለከልዬ እየተከራከርሽ ተዋቸው እያልሽ እነሱ አንቺን የፈለጉትን ይበሉ እኮ። ወደ እኔ አንድ ሰው ስክሪንሹት ወደ እኔ እንዳይልክ ስሜን ሜንሽን አታድርጉ።
ተማሩ ከሰው የነቡቡን ኦዲየንሶች ተመልከቷቸው። እኔ በልጆች አንድ ቀን አፍሬ አላውቅም፣ አንድ ቀን አጎንብሼ አላውቅም። ግን ደግሞ መሀል ላይ በቃ የሆነ እያመረቀዘ ያለ ሰው አለ። ስለዚህ ነውር ነው። የምታረጉትን ነገር እያወቃችኋል። እኔ በጣም ብዙ ነገር ችዬ የተቀመጥኩ ልጅ ነኝ። ጭራሽ ደግሞ በገዛ ልጆቼ እንደዚህ እንትን ልል አልፈልግም። እሺ በጣም ብዙ ነገር ችያለሁ። በጣም ብዙ ነገር ሲበዛ ጫ ይመራል። እና ሄዳችሁ ደግሞ በየኮሜንቱ አትላላጡ። ለምን ካረጋችኋት ከዳችኋችሁ። ከማንም በላይ የሚጎዳኝ እንደዚህ አይነት ሰው ነው። በቃ ተው። ሂዳችሁ ሪከርድ አታርጓቸው። ሂዳችሁ ያሉበት ቦታ ሪከርድ አታድርጉ። የእነሱን ቪዲዮ አትፖስቱ። የእነሱን እንትን በቃ ምንም አያገናኛችሁ፣ ምንም አያገናኛችሁም። በቃ እኔ ነኝ፣ ሌላ ሰው ነው። አትነካኩ። አርፋችሁ ተቀመጡ። አርፎ የሚቀመጥ ሰው አርፎ ይቀመጥ፣ የማይቀመጥ ሰው እንደፈለገ ማለት ይችላል። እሺ እኔ ነገር እንደሚከርብኝና ነገር እንደሚበዛብኝ ያወቅኩት ምን እንደሆነ ታውቃላችሁ? የሆነ ሰዓት ላይ ግሩፕ ላይ ተጣሉና ላስታረቅ ገብቼ ዘር ተሳደበኝ ተብሎ ተጨቀጨኩና ተሰደብኩኝ። እኔ ምንም ነገር አላልኩም፣ ቀረ። ከትናንት ወዲያ የሆነ ሰው ማህበረሰብ አነሳና ተለሳልሶ ይቅርታ ጠይቆ ዝም አሉት። እነዛ ልጆች ግን ይኸው እስከዛሬ ድረስ እነሱን ላስታረቅ በገባሁበት እኔ እስከዛሬ ድረስ እየተሰደብኩ ነው። አያችሁ፣ የኔና የሌላው ሰው ዕጣ ዕድል አንድ አይደለም። እኔ ምንም ነገር ከተናገርኩኝ በጣም ይመርብኛል ነገር። ስለዚህ ከሰው ጋር አታነካኩም። ከሰው ጋርም እየተነካካው ሳይሆን አሁን እያወራ ያለው ስለ ኦዲየንስ ነው። እሺ ብርቅ አይደለም። እመቤቴን ይሄው አያደርሱላቸው። መስደብ ፈልጋችሁ እና ተውኝ። እሺ ተውኝ በቃ። ነገን ለማስተካከል ስለሆነ እነዛም እኮ ትናንት ሲያመሰግኑ የነበሩ ሰዎች ናቸው። እና እኔ አቋሚም ንግግሬም ሁሉ ነገሬ መራር ነው። መልከስከስ አይመቸኝም። እሺ ስለዚህ ነግሬያችኋለሁ። የወዳጄ ጠላት ለኔም ጠላቴ ነው። ወዳጄን ጠልቶ ነገ ጧት ለኔ ወዳጅ ሊሆነኝ አይደል? ኬራ አይመቸኝ፣ አይመለከተኝም። ግን ይመቻችሁ።